በ1980 ዓመተ ምህረት በቴክሳስ ከተማ ውስጥ አንድ ጀማሪ ፖሊስ አንድ ሚስጥራዊ ሰው አስሮ እንግዳ መሳሪያውንም ይወርሳል። ለሼሪፉ በስልክ ሲያወራ ነገሩን እንደ አንድ አይነት የኦክሲጅን ታንክ አድርጎ ይገልጸዋል። ስልኩን ከመዝጋቱ በፊት ሁሉ ነገር በቁጥጥር ስር መሆኑን ተናግሮ በእርግጥ እነዚያ የመጨረሻ ቃላቶቹም ናቸው። ከጀርባው በሚስጥር በመቅረብ እስረኛው የእጅ ካቴናውን በመጠቀም በአሰቃቂ መንገድ ገድሎት ከዚያም ታንኩን ይዞ የፖሊስ መኪናውን በራሱ ፍቃድም ወሰደ። አሁን ይህ ለሌባ የሚሆን መኪናም አይደለም። ስለዚህ በሃይዌው ላይ በዘፈቀደ አንድ ሰለባ መርጦ የፖሊስ ሳይረን ድምፅ አሽከርካሪው መሪዎቹን በፈሪነት እንዲታዘዝ ለማድረግም በቂ ነበር። ምንም እንኳን እንግዳው ሰው ጥፋተኛ እንዳልሆነ ቢገልጽም ያኔ ነው ያ እንግዳ መሳሪያ በጭራሽ ኦክሲጅን ታንክ ሳይሆን ጥይት እንደሆነም የምንረዳው። ከዚያ ብዙም ሳይርቅ ሉዊሊን ሞስ የተባለን ሰው እንተዋወቃለን። እሱ በተለይም ማቆም ባለበት ጊዜ እንኳ በፍጹም ተስፋ የማይቆርጥ አይነት ሰው ነው። ለዚህ ነው ምንም አይነት ችሎታ ሳይኖረው እንደገና ወደ አደን የወጣው። ወደ መኪናው እየተመለሰ ሳለ ጥቂት የተተዉ የሚመስሉ የጭነት መኪናዎችን ያይና እሱም ሊፈትሻቸው ይወስናል። እዚያ ቦታ ላይ አንድ አስከፊ ነገር እንደተከሰተ ለማየት ቀላል ነው። አስክሬኖችና መሳሪያዎች በቦታው ሁሉ ተበታትነዋል። ብቸኛው የተረፈው ሰው ክፉኛ የቆሰለና ጥቂት ውሃ የሚለምን አንድ ሜክሲካዊ ሰው ነው። ሞስ ሊረዳው እንደማይችል ነግሮት የሰውየውን ጠመንጃ በመውሰድ የጭነት መኪናውን ጀርባ ይፈትሽና በእዝ ተሞልቶም ያገኘዋል። ይህ በግልጽ በከፍተኛ ሁኔታ የተበላሸ የሆነ አይነት ስምምነት ነው። አንድ ሰው ይህን ውጊያ አሸንፈው መሆንም አለበት። ስለዚህ ሞስ ያ ሰው አሁንም በአቅራቢያው መኖሩን ለማረጋገጥ ወስኖ በረጅም ርቀት መነጽሩ አማካኝነት በአቅራቢያው ባለው ዛፍ ስርም ጥንድ እግሮችን አስተውሎ ሰውየው ባልተለመደ ሁኔታ ምን ያህል ጊዜ ዝም ብሎ እንደተቀመጠ ጊዜውን በመለካትም ያረጋግጣል። ከእንግዲህ ስጋት አለመሆኑን ካረጋገጠ በኋላ ወደሱ መቅረብና ተጨማሪ ነፃ ስጦታዎችን መውሰድ ደህንነቱ የተጠበቀ ይሆናል። በአንድ ጥቁር ቦርሳ ውስጥ ወደ $2 ሚሊዮን ገደማ ጥሬ ገንዘብ አግኝቶ በእርግጥ ያንንም ለመውሰድም ወሰነ። ወደ ተንቀሳቃሽ ቤቶች ማደሪያ ሲደርስ እየመሸ ነው። ከመግባቱ በፊት ከተሰረቁት ጠመንጃዎች አንዱን ከተንቀሳቃሽ ቤቱ ስር ደብቆ ሚስቱ ካርላ ጂን ዛሬ ለረጅም ጊዜ በመጥፋቱ ደስተኛም አይደለችም። ያንን አንጸባራቂ አዲስ ጠመንጃ በስንት እንደገዛውና በዚያ ጥቁር ቦርሳ ውስጥ ምን እንዳለ ስትጠይቀው እሷ በፍጹም እንደማታምንበት እያወቀው እውነቱን ይነግራታል። ከሰዓታት በኋላ ሞስ አሁንም በአልጋ ላይ አልተኛም። ያገኘው መልካም ዕድል በጸጸት የተበላሸ ነውና ያንን በጭካኔ ችላ ያለውን የተጠማ ሜክሲካዊ ማሰብም ማቆም አልቻለም። ስለዚህ እኩለ ሌሊት ላይ ተነስቶ አንድ ጋሎን በውሃ ሞልቶ ለካርላ ጂን አንድ ነገር ሊጠግን ወደ ውጪ እየሄደ መሆኑን ነግሯት እዛ ሲደርስ ሰውየው ስለሞተ ከእንግዲህ ምንም ውሃ እንደማያስፈልገው አውቆ ወደ ኋላ ሲመለስ ከራሱ አጠገብ የቆመች ሁለተኛ የጭነት መኪና ይመለከታል። ለመደበቅ ሲሞክር ነገር ግን ተሽከርካሪያቸው በደማቅ መብራቶች የተገጠመለት ነው እና ለዚህ አይነት ሁኔታ ሙሉ በሙሉ ዝግጁ የሆኑም ይመስላሉ። ስለዚህ አሁን እንግዳዎቹ በተደጋጋሚ ወደ እሱ ሲተኩሱበት ለህይወቱም እየሮጠ ነው። ትከሻው ላይ ተመቶ ወንዙ ውስጥ ወድቆ በከፍተኛ ጥረት ወደ ሌላኛው ወገን ተሻግሮ አሁንም እሱን የሚያሳድደው ፒትቡል ውሻ ቢኖርም ነገር ግን በዚህ ጊዜ ቅርቡ ስለሆነ ኢላማውን አልሳተም። ይህ በእንዲህ እንዳለ ያ የተመታ የፀጉር ስታይል ያለው ሰው በአንድ የነዳጅ ማደያ ውስጥም እናየዋለን። አስተናጋጁ ትንሽ ተናጋሪ የሆነ ሊጠይቅ ከሚገባው በላይ ብዙ ጥያቄዎችን የሚጠይቅ መካከለኛ ዕድሜ ላይ ያለ ሰው ነው። አጭር ግንኙነት ሊሆን ይችል የነበረው ነገር ረጅም አላስፈላጊ ወሬ ሆኖ ነገሮችን ይባስ ለማድረግ እሱ ስጋትን ሲሰማ እንኳን መለየት የማይችል አይነት ሰው ነው። በደንበኛው አስፈሪ አስተያየቶች ላይ በጣም ግራ የተጋባም ይመስላል። በማስፈራራት ቃና ገዳዩ በእንደዚህ አይነት ደንቆሮ ሰለባ ላይ ትዕግስት ማጣት ጀምሮ ስለዚህ የዚያ ሰው ዕጣ ፈንታ በሳንቲም ውርወራም ሲወሰን የእሱ እድለኛ ቀን ሆኖ ተገኝቶ እድለኛዋን ባለ 25 ሳንቲም ጭምር እንዲያስቀምጥ ይፈቅድለታል። በዚያች ምሽት ሞስ በመጨረሻ የሰራውን ስህተት ስፋት መገንዘብ ጀመረ። ካርላን በኦዴሳ ከተማ ከእናቷ ጋር የተወሰነ ጊዜ እንድታሳልፍ እንድትሄድ እሱን በሚችለው ፍጥነት እንደሚቀላቀላት ቃል ገብቶ እነሱ ለመሰወር እስከ መቼ እንደሚቆዩ ስትጠይቀው አንድ ሰው ያንን የመሰለ ገንዘብ ለማግኘት እስከ መቼ መፈለጉን የሚቀጥል ይመስልሻል ብሎም ይጠይቃታል። በበረሃው ውስጥ ሁለት ሰዎች ሁኔታውን ለገዳዩ ያስረዱት ነው። ስሙ አንቶን እንደሚባልና በአስደናቂ ነገር ግን በማይሳሳቱ ስልቶች ታዋቂ እንደሆነም እንረዳለን። እሱ ትኩረቱን በሞስ የጭነት መኪና ላይ በማድረግ ትዕይንቱን በሚመረምርበት ጊዜ ስለጠፋው ቦርሳም ይነግሩታል። የመከታተያ መሳሪያ የተገጠመለት ቢሆንም በሆነ ምክንያት በእነሱ በኩል ምንም አይነት ምልክት እየታየ አይደለም። አንቶን የሚያስፈልገውን ሁሉ ካገኘ በኋላ መሬት ላይ ከተተዉት ሽጉጦች በአንዱ ሁለቱንም ሊቀጥሩት የነበሩትን ሰዎች ያስወግዳቸዋል። ጠዋት ላይ ሼሪፍ ቤል ምክትል ዌንደል ከእሱ ጋር እንዲጋልብ ከባለቤቱ ከሎሬታ ፈረስም ተበደረ። አንቷን ጥሎት የሄደውን የግርግር ፈለግ እየተመለከቱ እነሱም በሞስ የጭነት መኪና ላይ ተሰናክለው ሸሪፉ ተሽከርካሪውንም ማወቅ ቻለ።
እጾቹ አሁን ጠፍተዋልና ቤል በክፍያውም ላይ ተመሳሳይ ነገር እንደተከሰተ ይጠረጥራል። በሞስ ቤት አንቷን በሩን ሰብሮ ለመግባት ያንን እንግዳ ጠመንጃ ተጠቅሞ ጥንዶቹ አሁን ጠፍተዋል። ነገር ግን ወደ ኦዴሳ የተደረጉ በርካታ ጥሪዎች ያሉበትን የስልክ ሂሳብ የመሰሉ ብዙ ፍንጮችን ጥለውም አልፈዋል። ሞስ የት እንደሚሰራ ለማወቅ ሲሞክር፣ ነገር ግን የተንቀሳቃሽ ቤቶች ማደሪያ ስራው አስኪያጇ ልትነግረውም አትስማማም። አንድ ሰው ሽንት ቤት ውስጥ እንዳለ ሲሰማ አንቷን ምስኪኗን ሴትዮን ከመግደሉም ተቆጠበ። ከዚያ ብዙም ሳይቆይ ሼሪፍ ቤል እንዲሁ ያንን ምቹ ተንቀሳቃሽ ቤት ጎብኝቶ እሱ የተሰበረውን ቁልፍ በሚመረምርበት ጊዜ ምክትል ዌንደር ሰብሮ የገባው ማንኛውንም ሰው አሁን ማለፋቸውን በማየቱም ተበሳጭቷል። መኮንኖቹ ምን አይነት ሰዎች ሞስን ሊያሳድዱት እንደሚችሉ ማሰብ ጀምረው እሱ ሰው እየተከተለው እንደሆነ የሚያውቅ መሆኑንም ይጠረጥራሉ። እሱ እውነቱን ቢያውቅም ካርላን ግን ምንም እንዳትጨነቅ ይነግራታል። እሷ ከዚህ በኋላ ስራ መስራት ላይ ይጠበቅባት ይችላል፣ ይህም ለመደሰት ምክንያት ነው ብሎ በግልጽ እሱን ለምጠላው እናቷ መልካም ምኞቱን እየላከ ደህና እንደሚሆኑ ምሎ ከዚያም ወደ ዴልሪዮ ታክሲ ይይዛል። ዘሪጋል ሞቴል ርካሹ ሞቴል ነው እና ይህ ለሱ በትክክልም ተመችቶታል። በተለይም ሰዎች ትኩረት እየሰጡ ባሉበት በዚህ ወቅት ያን ያህል ቀድሞ የቅንጦት ህይወት መጀመሩ ምክንያት የለውም። መኪናውን መበደር ፈልጎ ለጓደኛው ለሮቤርቶ ሲደውል ነገር ግን የሰውየው ስልክም አይሰራም ነበር። አንቶንም አሁን በስልክ ከካርላ ጂን እናት ጋር እያወራ መሆኑን እሱም አያውቅም። ስለ ሉዌሌም ሞስ ጠይቋት እንደምታውቀው ሲገነዘብ ይህ ለአንቶን የሚፈልገውን ሰው ቀጣይ እርምጃዎች በጣም ጥሩ ግንዛቤ ሰጥቶት ውድ ሀብቱን በአየር ማስተላለፊያ ቱቦ ውስጥ ከመደበቁ በፊት ሞስ ጫማ ለመግዛት ከተወሰነው ጥሬ ገንዘብም ወሰደ። ነገር ግን ሲመለስ በሬጋል ሞቴል ከቆሙት የጭነት መኪናዎች አንዱ ትንሽ አጠራጣሪ ይመስላል። ስለዚህ እሱም ሌሊቱን በሌላ ሞቴል ለማሳለፍ ወሰነ። በፖሊስ ጣቢያው ምክትል ዌንደል የፌዴራል ባለስልጣናት መድረሳቸውን ለሼሪፉ ነግሮት፣ በተጨማሪም የሃይዌው ላይ ስላለው አስክሬን በጣም እንግዳ ነገር ይናገራል። ጥይት የገባበት ቁስል ብቻ ቢኖርም ምንም ጥይትም አልተገኘም። ሼሪፍ ቤልም ይህ በፍጹም ምንም ትርጉም እንደማይሰጥ ይናገራል። ሾትገንና አንዳንድ የካምፕ ቁሳቁሶችን ከገዛ በኋላ ሞስ ተጨማሪ ክፍል ለመጠየቅ ወደ ሬጋል ሞቴል ተመልሶ በአየር ማስተላለፊያው ቱቦ መጋራት ምክንያት ከመጀመሪያው ክፍል ልክ በፊት ያለውንም ይወስዳል። ሁሉንም የራሱን የእጅ ጥበብ ችሎታዎች በጥሩ ሁኔታ በመጠቀም የካምፕ ቁሳቁሶቹን ወደ አንድ አይነት የአሳ ማጥመጃ ዘንግም ቀይሮ በተመሳሳይ ጊዜ አንቷን በመንገደኛ ወንበር ላይ ባለው የመከታተያ መሳሪያ አሁን ወደ ዴልሪዮ ከተማ በመጓዝ ላይ ነው። ተቀባዩ በአንድ ወቅት ድምጽ ማሰማት ሲጀምር ይህም በቀጥታ ወደ ሬጋል ሞቴል የመራው ሲሆን በእያንዳንዱ በር አጠገብ በቀስታ እያሽከረከረ ነገሩ በምን ያህል ፍጥነት እንደሚመታ በማየት ገንዘቡ የት እንዳለ ማወቅ ይችላል። ቀጣዩን ክፍል መያዙን አረጋግጦ ወደ ጎረቤቱ በቀስታ ከመራመዱ በፊትም ጫማውን አውልቆ እሱም ሆነ ለእኛ አስገራሚ በሆነ ሁኔታ ሞስን ለማጥመድ የተዘጋጁ 3 ሜክሲካውያን በክፍሉ ውስጥም አሉ። አንቷን ሁሉንም ጨርሷቸው፣ ነገር ግን ሞስ የቤት ውስጥ መሳሪያውን ተጠቅሞ ቦርሳውን በማውጣት ላይ ያለ የጥይት ድምጾችንም መስማት ቻለ። ክፍሉን በጥንቃቄ ከፈለገ በኋላ አንቷን ወደ አየር ማስተላለፊያ ቱቦ ደርሶ ምን እንደተከሰተ ወዲያውኑ ማወቅ ቻለ። ነገር ግን አሁን ሞስ ወደ ቀጣዩ ከተማ በመኪና ለመጓዝ እንደገና መንገድ ላይ ነው። በሚቀጥለው ቀን በዳላስ አንድ ትዕቢተኛ ነጋዴ ካርሰን ዌልስ ከሚባል አዳኝ ጋር እየተነጋገረ ነው። ከፍተኛ መጠን ያለው ገንዘብ የጠፋበትና የደንበኛው አጠቃላይ ትዕዛዝም የጠፋበት አንድ አጋጣሚ ተከስቷል። የአንቷን ስምም ከዚህ ሁሉ ጋር የተያያዘ ሲሆን አቶ ዌልስ እሱን ከሚያውቁት ጥቂት ሰዎችም አንዱ ነው። እሱንም እንደ አደገኛ እብድ ገልጾት፣ ነገር ግን በዚህ የሥራ መስመር ውስጥ ሊሰናገድ የማይችል ነገርም አይደለም ብሎ ስለዚህ ነጋዴው ያንኑ እንዲያደርግ ዌልስን ለመቅጠርም ወሰነ። በኢግል ፓስ ሆቴል ሞስ ለሌሊቱ የሚሆን ክፍል ይዞ ከሱ በኋላ ሊመጡ የሚችሉ አጠራጣሪ መልክ ያላቸውን እንግዶች እንዲከታተል ለሰውየው ጥቂት ተጨማሪ ገንዘብ ከፍሎት እንደገና ሞስ መተኛት አልቻለምና ሁሉንም ያልተቋጩ ነገሮች ለመከታተል እየሞከረ ጥቁሩን ቦርሳ መመርመር ሲጀምር አስተላላፊውንም በዛ ውስጥ አገኘው። አሁን ከኮሪደሩ እንግዳ የሆኑ ድምጾች እየመጡ ሲሆን እስኪነጋ ድረስ የፊት ጠረጴዛ ላይ መሆን የነበረበት ሰውም ለስልኩ መልስ እየሰጠም አይደለም። ሞስ ጠመንጃውን ይዞ መብራቶቹን በማጥፋት የከፋውን እየጠበቀ አውቶማቲክ መብራቶቹ መብራትና መጥፋታቸውን ቀጥለው የአንድ ሰው ጥላ ከበሩ ስርም ይታያል። ከዚያ ቁልፉ ከመሰበሩ በፊት ሁሉም ነገር እንደገና ጨለማ ሆኖ በሩ ሞስን ሆዱ ላይ ሲመታው ወደ ወራሪው እየተኮሰ ቦርሳውን በፍጹም ሳይለቅም በመስኮት በኩል ዘሎ የሚያልፍ የጭነት መኪና አስቆመው ወደ ውስጥ ይገባል። አሽከርካሪው ሞተሩን እንደከፈተ ወዲያውኑ በአንቶን ሲመታ፣ ስለዚህ ሞስ ከመቀመጫው ሆኖ መሪውን ለመያዝ ተገዶ በመጨረሻም የተጋጨ ሲሆን በአንድ ሱቅ መስኮት ላይ ነጸብራቁን ማየት ከሚችልበት መኪና ጀርባ ተደብቆ አንቶን በሚመጣበት ጊዜ ያ የበላይነት ሰጥቶት እሱ ቀድሞ መተኮስ ጀመረ።
አንቶን ቢያመልጥም ነገር ግን ሞስ እሱን መክሰሉን ማየት ቻለ። የድሮ ልማዶቹን በመከተል ከመንዳቱ በፊት የተቃዋሚውን ጠመንጃም ይዞ በሪዮ ግራንዴ ድልድይ ላይ የተሰናከለ ለአንድ ልጅ ለጃኬቱ $500 አቅርቦለት ከዚያ አንድ ሐሳብ መጥቶለት የልጁን ቢራም ይጠይቃል። ገንዘቡን በሚችለው ምርጥ መንገድ ከደበቀ በኋላ የሰከረ ሜክሲካዊ መስሎ የታየ ሲሆን ድንበሩን ለመሻገር ምንም ችግር የለበትም። በማለዳ የሙዚቀኞች ቡድን ቀስቅሰውት እነዚህ ሰዎች ደስተኛ ሲሆኑ ነገር ግን የነሱ ጉጉት በዚህ አስፈሪ እይታም ይፈተናል። እሱ ወደ ሆስፒታል በሚወሰድበት ጊዜ አንቷን የራሱን ቁስል ወንጀለኛ ብቻ በሚያደርገው መንገድ ለማከም በማሰብ የሚያስፈልጉትን ነገሮች ለማግኘት ከፋርማሲው ውጪ መኪና ፈንድቶ ከዚያ እንደ ባለሙያ ራሱን መስፋትም ይቀጥላል። በጣቢያው ሼሪፍ ቤል ስለ ጉዳዩ አዳዲስ መረጃዎችን ሲጠይቅ ረዳቱ የተሳተፉት ተሽከርካሪዎች ሁሉ ለዘመናት በሞቱ ሰዎች የተመዘገቡ መሆናቸውንም ተናግራ በተጨማሪም የዲኢኤ ወኪል እንደገና መደወሉን ትናገራለች። ወኪሉ ስለ ጉዳዩ መወያየት ቢፈልግም ነገር ግን ቤል የተለየ እቅድ አለው። ለሎሬታ እንድትደውልና የካርላ ጂንን እናት ለማየት ወደ ኦዴሳ እንደሄደ እንድታሳውቃትም ጠየቃት። ወደ ጥንዶቹ እየቀረበ ያለው እሱ ብቻ አይደለም። ካርሰን ዌልስ ሞስን በሆስፒታል የጎበኘው የመጀመሪያው ሰው ሲሆን ስለ ገንዘቡ ሁሉንም ነገር እንደሚያውቅም ግልጽ አድርጎለት ከአንቷን ጋር በተደረገው ግንኙነት እሱ መትረፉ እንዳስደነቀው ተናግሮ ነገር ግን አንድ አይነት ስምምነት ለማድረግ ያደረገው ጥረት ሁሉ ሰሚም አላገኘም። ዌልስ ምንም ያህል ጥበቃ ሊያደርግለት ቢችልም ሞስ ግን ያንን ትልቅ እድል የሚተውበት ምንም መንገድ የለም። እነሱ እያወሩ ባሉበት ሰዓት አንቷን ኦዴሳ ከተማ ውስጥ የመሆን እድሉን ሲጠቅስ ሞስን ፊቱ ላይ ጭንቀትም ይታያል። ስለዚህ እንዳላሰበ ግልጽ ነው። ነገር ግን ብዙም ሳይቆይ ደፋር አመለካከቱን በመቀጠል እሱም መፍራት ያለበት አንቷን እንደሆነም ይናገራል። እንደ እድል ሆኖ አሁን ኦዴሳ ውስጥ ያለው ሸሪፍ ቤል ነው። በአንድ ምግብ ቤት ውስጥ ካርላ ጂንን አግኝቷት ሞስ በአደጋ ላይ መሆኑን ለማሳመን እየሞከረ ከእሷ ጋር እያወራ ሼሪፉ በአጋጣሚ አንቷን እንዴት ምንም አይነት ጥይት ሳይተው ጠላቱን እንደሚገድልም ተገነዘበ። ያ እንግዳ ታንክ በእውነቱ ከብቶችን ለማረድ በተለምዶ የሚሰራበት የካፕቲቭ ቦልት ሽጉጥ ነው። ይህ በእንዲህ እንዳለ ካርሰን ዌልስ የድንበር ድልድዩን ለመሻገር ጊዜ እየወሰደ ሲሆን በመጨረሻም በከፊል የተደበቀውን ቦርሳም ተመለከተ። ወደ ሆቴሉ ሲመለስ ከጀርባው በቀስታ በደረጃው ላይ የሚወጣ አንድ ሰው መገኘትንም ያስተውላል። የአንቷን ግዙፍ ጠመንጃ ወደ ካርሰን ክፍል በቀላሉ ግብዣ አስገኝቶለት አዳኙ በብዙ የተለያዩ መንገዶች ሊደልለው ቢሞክርም ነገር ግን ምንም ፋይዳም አልነበረውም። ሰውየው እብድና የራሱ ዘዴዎች ባሪያ ነው። ሞስ ለካርልሰን ሲደውል እሱ አስቀድሞ ሞቷልና ስልኩን የሚያነሳውም አንቷን ነበር። ሁለቱም እሱ ከዚህ በህይወት እንደማይወጣ እንደሚያውቁት ለገንዘብ ምትክ ሊያገኘው የሚችለው ምርጡ ነገር የካርላ ጂን ህይወት መሆኑን ሲናገር ሞስም ወዲያውኑ ከሆስፒታልም ይሸሻል። በውትድርና እንዳገለገለ በመናገር ድንበሩን መሻገር ችሎ ከጥቂት ሌሊቶች በፊት ጫማዎቹን ያገኘበት የዚያኑ ሱቅ ውስጥ በመግባት አሁን የቀረውን ልብስ እንደሚፈልግም ይናገራል። ሙሉ በሙሉ ከለበሰ በኋላ ለባለቤቱ ደውሎ ገንዘቡን እንዲሰጣትና በአውሮፕላን ራቅ ወዳለ ቦታ እንዲልካት በኤልፓሶ በሚገኘው ዴዘርት ሳንድስ ሞቴል ለመገናኘት ይዘጋጃሉ። ሐሳቡ አንቷንን ለአንዴና ለመጨረሻ ጊዜ ለማስወገድ በሚያሳድድበት ጊዜ እሱን የበለጠ ተጋላጭም አለማድረግ ነው። እናቷን በአደጋ ላይ መሆኗን ስትጠይቀው ሞስ መልሱን ለማሰብ ለአፍታ ቆም ብሎ ሴትዮዋ እንድትሞት የሚፈልግ ይመስል ከዚያም እሷ ደህና ትሆናለችም ይላታል። በዳላስ አንቷን በቢሮ ህንፃ ውስጥ ተገኝቶ እሱ ሁሉንም ሰው በእኩልነት እንደሚይዝ ማየት እንችላለን። ከእሱ አለቃ ጋር ያለው ችግር አንድን ስራ ለመስራት ብዙ ሰዎችንም በመቅጠሩ ነው። ሜክሲካውያኑ የሪጋል ሞቴል ክፍልን ያገኙት በዚህ መንገድ ሲሆን እነሱም መከታተያ ነበራቸው። አለቃው እንዳለ የሜክሲኮ ጋንግ አባላትንም ቀጥሮ ነበር። አሁን ካርላ ጂንን በመከተል ላይ ባለው መኪና ውስጥ 3 ተጨማሪ ሰዎች እናያለን። እናቷ አማቷ በሚያሳልፋቸው ነገሮች ሁሉ በጣም የተናደደች ትመስላለች። ከሜክሲካውያኑ አንዱ ሻንጣዋን ሊያግዛት ሐሳብ አቅርቦ እሷም እውነተኛ ጨዋ ሰው በማግኘቷ ተደስታ ስለሷ ስለ ልጇና ስለ መዳረሻቸው ምንም አይነት መረጃ ሳታስቀርም ትናገራለች። ካርላ ጂን በህዝብ ስልክ ላይ ከሼሪፍ ቤል ጋር እያወራች ሲሆን ለሞስ ብትጨነቅም ነገር ግን ችግር ውስጥ እንዲገባም አትፈልግም። ቤል እሱ መርዳት ብቻ እንደሚፈልግ ቃል ሲገባ እሷ ባለቤቷ የት እንደሚሆንም ነገረችው። ሼሪፉ ወደ ዴዘርት ሳንድስ ሞቴል ሲደርስ ነገር ግን በጣም ዘግይቷል። ጩኸቱ ሲጀምር አንድ የሜክሲካውያን ቡድን በችኮላ መኪና ላይ ሲወጡ ብቻ ነው የሚያየው። ሞስ መሬቱ ላይ ህይወቱ አልፎ ተኝቷልና እሱ ብቸኛው ሰለባም እንኳን አይደለም። ካርላ ጂን በሌሊት እዚያ ደርሳ እውነቱን ስታውቅ የምትይዘውም ግራ ገብቷት ቤል በኋላ ላይ ወደ ወንጀሉ ቦታ ተመልሶ አንቷን በጣም በጥቂቱ ያመለጠው ሲሆን ገንዘቡን ቀድሞውንም ጠፍቶ ነበር።
ሼሪፍ ቤል አጎቱን ጎብኝቶት ስለ ህብረተሰቡና ስለዚያ ሁሉ እያወሩ እሱ ይህንን ከእንግዲህ መቋቋም አይችልምና ይህ እንደሱ ላሉ ያረጁ ሰዎች የሚሆን ሀገር አይደለም በማለት በስተመጨረሻ ከስራ ለመሰናበትም ይወስናል። ከተወሰነ ጊዜ በኋላ የካርላ ጂን እናት በተፈጥሮ ምክንያቶች ሞታ ቀብራት ወደ ቤት ስትደርስ አንቷን እየጠበቃትም ነበር። እርሷ ያን ያህል አልተገረመችም፣ ነገር ግን ገንዘቡ እንደሌላትም ትምላለች። በእውነቱ የእናቷን የቀብር ስርዓት ለመክፈል እንኳ በጭንቅ ነው የቻለችው። አንቷን ከእሷ የሚፈልገው ምንም ነገር እንደሌለና እሷ በምንም መልኩ ለሱ ስጋት እንደማትፈጥርም አስቀድሞም ያውቃል። እዚያ የመጣው ቃሉን ስለሰጠም ነው። ለሞስ እሷን ፍለጋ እንደሚመጣ ነግሮታልና ያንን ቃልን መጠበቅ አለበት። ይህ ሰውዬ ምን ያህል እብድ መሆኑንም በዚህም እናውቃለን። ሊያደርገው የሚችለው ከሁሉ የተሻለው ነገር ሳንቲሙን መወርወር እንደሆነ ቢናገርም እሷ ግን ሳንቲሙን ለመገመት አትስማማም። ይህ ለውሳኔዎቹ ጣፈንታን ለመውቀስ የሚደረግ ርካሽ ማታለያ ነው ስትለው አንቷን ይህንን በጣም ብዙ ጊዜ እንደሰማው ሁሉ አይኖቹን ያንከባልላል። ከቤት ሲወጣ ጫማዎቹን ለመፈተሽ ቆም ያለ ሲሆን ይህም የሚያሳየው ሳንቲሙ በእሷ ላይ እንደፈረደባት ነው። ልክ ከዚያ በኋላ አንቷን የመኪና አደጋ ያጋጠመው ሲሆን ነገር ግን መትረፍ ችሎ ለአንድ ትንሽ ልጅ ሸሚዙን እንዲሰጠውና ፖሊሶች በሚመጡበት ጊዜ ዝም እንዲል ከፍሎት ከዚያም ይህ ክፉ ሰው ለማምለጥ ተነስቶ ሲሄድ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ